በራሳችሁ ፍቃድ፣ በራሳችሁ ምርጫና ውሳኔ ሙሉ በሙሉ ነፃ ሆናችሁ እየኖራችሁ ይመስላችኋል? ነገር ግን እርስዎ ሳያውቁት አእምሯችሁ በሌላ ሰው ስውር ፍላጎትና ቁጥጥር ስር እየተሽከረከረ ቢሆንስ? አብዛኛውን ጊዜ አንድ ሰው እኛን ለመቆጣጠር ሲሞክር በግልጽ ይህንን አድርግ፣ ያንን አታድርግ በማለት በኃይል ወይም በማስፈራራት የሚመስለን ከሆነ ተሳስተናል። በስነ ልቦናና በጥቃት ምርምሮች ወይም አቢዩዝ ሪሰርች መግለጫ መሰረት እጅግ አደገኛው የቁጥጥር ዘዴ በስውር መቆጣጠር ወይም ኮቨርት ኮንትሮል ይባላል። ይህ ማለት አንድ ሰው የእርስዎን ውሳኔዎችና ምርጫዎች በግልጽ ሳይነካችሁ፣ ነገር ግን በተዘዋዋሪና በረቂቅ ስልቶች የእርሱን ወይም የእሷን የበላይነት በእናንተ ላይ የመጫን ዘዴ ነው። ታዲያ አንድ ሰው በስውርና በሚስጥር እየተቆጣጠራችሁ መሆኑን በምን ማወቅ ይቻላል? ዛሬ በሳይንስ የተረጋገጡ 6 ዋና ዋና ሳይንሳዊ ምልክቶችንና የባህሪ ወጥመዶችን ማየት እንጀምራለን። እንኳን ወደ አባትዩ በሰላም መጣችሁ። በዚህ ቻናል የሰዎችን ባህሪ፣ ስነ ልቦናዊ ሚስጥራትንና የዕለት ተዕለት ሕይወታችንን የሚቀይሩ ጥልቅ እውነታዎችን እንመረምራለን። ዛሬ የአእምሮ ሰላማችንና ማንነታችንን በስውር የሚሰርቁ የባህሪ ወጥመዶችንና የመውጫ መንገዶችን በዝርዝር እንመለከታለን። የመጀመሪያው ሳይንሳዊ ምልክት ጋዝላይቲንግ ወይም እውነታን ማዛባት የሚባለው የስነ ልቦና ማጭበርበሪያ ስልት ነው። እኛ ኢትዮጵያውያን ጋዝላይት ሲባል አብዛኛውን ጊዜ በተፈጨ ወይም ደቃቅ ተደርጎ በተከተፈ ስጋ የሚሰራውን ተወዳጁን የስጋ ጥብስ ልናስታውስ እንችላለን። ነገር ግን ይህ ቃል በሳይኮሎጂ ውስጥ ፍጹም የተለየና ጨለማ ትርጉም ያለው ቃል ነው። ቃሉ እንደ አውሮፓውያን አቆጣጠር በ1938 ከተጻፈ ጋዝላይት ከተባለ ተውኔትና በ1944 በሆሊውድ ከተሰራ ተመሳሳይ ፊልም የተወሰደ ነው። በታሪኩ ውስጥ አንድ ባል በቤቱ ውስጥ ያሉትን የጋዝ መብራቶች ብርሃን በሚስጥር ያደበዝዛል። ሚስቱ ብርሃኑ እኮ አነሰ ስትለው ምንም የተቀየረ ነገር የለም፣ በዓይንሽ የመጣብሽ ነው በማለት ሙሉ በሙሉ ይክዳል። የሱ ዋና ግብ ሚስቱ በራሷ የአእምሮ ጤናና ንቃት ላይ እንድትጠራጠር በማድረግ በእሷ ላይ ሙሉ ቁጥጥር ማግኘት ነበር። በዘመናዊ ሳይኮሎጂ ውስጥ ይህ ዘዴ አንድ ሰው የሌላኛውን ወገን ትውስታ፣ እይታ ወይም የነባራዊ እውነታ ግንዛቤን ደጋግሞ እንዲጠራጠር የሚያደርግበት ረቂቅ ዘዴ ነው። ተቆጣጣሪው በሰውየው አእምሮ ውስጥ ግራ መጋባትን በመፍጠር የበላይነትን ያገኛል። በግልጽ የሆኑ ክስተቶችን መካድ፣ እውነታዎችን ማጣመም፣ የሌላውን ሰው ስሜት ማሳነስ ወይም ግለሰቡ ተሳስቷል፣ ከመጠን በላይ ስሜታዊ ሆነሻል ወይም በምናብሽ የፈጠርሽው ነገር ነው ብሎ አጥብቆ መከራከር የዚህ ባህሪ ዋነኛ መገለጫዎች ናቸው። ይህ በዕለት ተዕለት ሕይወታችን ውስጥ እንዴት ይከሰታል የሚለውን በምሳሌ እንይ። በፍቅር ግንኙነት ውስጥ የትዳር አጋሮ በጭቅጭቅ ወቅት በጣም አሳማሚ አስተያየት ሰንዝሮ ሊሆን ይችላል። በኋላ ላይ ፊት ለፊት ሲጠይቁት ግን ነገሩን አምኖ ከመቀበል ይልቅ እኔ መቼም ቢሆን እንዲህ አላልኩም፣ በአእምሮሽ የፈጠርሽው ነገር ነው በማለት በግልጽ ያስተባብላል። ይህ በተደጋጋሚ ሲከሰት የራስዎ ትውስታ ታማኝ አለመሆኑን ማሰብ ይጀምራሉ። በሥራ ቦታ ላይ አንድ የድርጅት ሥራ አስኪያጅ ለሰራተኛው መመሪያዎችን በቃል ይሰጣል። በኋላ ላይ ግን መመሪያ መስጠቱን ሙሉ በሙሉ በመካድ ምንም አይነት በሰነድ ያልተደገፈ መመሪያን ስላልተገበርክ ጥፋተኛ ነህ ብሎ ሰራተኛውን ይወቅሰዋል። በጊዜ ሂደት ሰራተኛው ስለ ክስተቶች ባለው ትውስታ ላይ መጠራጠር ይጀምራል። የጋዝላይቲንግ ዋና ዓላማ በሐሳብ አለመስማማት ብቻ አይደለም፣ የሌላውን ሰው በራሱ እውነታ ላይ ያለውን እምነት ሙሉ በሙሉ ማዳከም ነው። በስነ ልቦና እይታ ጋዝላይቲንግ ውጤታማ ሊሆን የቻለው የሰው ልጅ በተፈጥሮ ወጥነትን ስለሚፈልግና የሚቀርበውን ወይም የሚያምነውን ሰው እውነት እየተናገረ ነው ብሎ ስለሚገምት ነው። አንድ የምንወደው ሰው የእኛን ትውስታና እይታ በተደጋጋሚ ሲሞግተው ይህ በውስጣችን ትልቅ ግራ መጋባትን፣ ጭንቀትንና በራስ ላይ ጥርጣሬን ይፈጥራል።
በዚህ ወጥመድ ውስጥ የወደቀ ሰው ሁልጊዜ ያለምንም ተጨባጭ ምክንያት ራሱን ጥፋተኛ አድርጎ ይቅርታ ሲጠይቅ፣ በራሱ ውሳኔዎች ላይ ሁለተኛ ግምት ሲሰጥ ወይም ትውስታዎቹን ደጋግሞ ሲፈትሽ ይስተዋላል። የጋዝ ላይቲንግ ትልቁ ምልክት ያለምንም ተጨባጭ ምክንያት በራሱ ውሳኔ ላይ እምነት ማጣት ሆኖ። ከዚህ መርዛማ ዙሪት ለመውጣት የመጀመሪያውና እጅግ አስፈላጊው መንገድ በራስ ውስጣዊ ስሜትና እይታ ላይ እንደገና መተማመን መጀመር ነው። አጥቂው የእርሶን ትውስታና ፍርድ ለማዛባት በሚሞክርበት ጊዜ ነገሮችን በራስዎ ሚዛን መመዘንና ያጋጠሙትን ክስተቶች በትክክል እንዳሉ ማስታወስ አለብዎት። ለዚህ ደግሞ የተፈጠሩ ክስተቶችን፣ ንግግሮችንና የተሰማዎትን ስሜት በሚስጥር በደብተር ላይ በጽሑፍ ማስፈር ወይም ጆርናሊንግ ትልቅ እገዛ ያደርጋል። ይህ ድርጊት አጥቂው እውነታውን ለመካድ በሚሞክርበት ጊዜ በእርስዎ አእምሮ ውስጥ የሚፈጠረውን ግራ መጋባት በማጥፋት የራስዎን እውነት በተጨባጭ መረጃ ላይ መስርተው በጽኑ እንዲከላከሉና በራስ መተማመንዎን መልሰው እንዲገነቡ ይረዳዎታል። ውድ የቻናላችን ቤተሰቦች፣ ዛሬ ያየነው በስውር የመገዛት የመጀመሪያውን ሳይንሳዊ ምልክት ብቻ ነው። በቀጣዩ ቪዲዮአችን ደግሞ ከዚህ የባሰ ስውር፣ ረቂቅና አደገኛ የሆነውን ሁለተኛውን የባህሪ ምልክት ይዘንላችሁ እንቀርባለን። ያ ወሳኝ ሁለተኛ ምልክት እንዳያመልጣችሁ አሁኑኑ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ለማጠቃለል እናንተስ በሕይወታችሁ በፍቅር ግንኙነታችሁም ሆነ በሥራ ቦታችሁ እኔ መቼ እንዲህ አልኩኝ፣ በአእምሮህ የፈጠርከው ነው የሚል የጋዝ ላይቲንግ ገጠመኝ አጋጥሟችሁ ያውቃል? ወይንስ ማስታወሻ የመጻፍ ልምድ አላችሁ? ተሞክሯችሁን አሁኑኑ ኮሜንት ላይ አጋሩኝ፣ በዝርዝር እንወያይበታለን። ቪዲዮውን ላይክ እና ሼር በማድረግ ለወዳጅ ዘመዶ ማጋራትን አይርሱ። የአእምሮ ሰላማችሁን በጥንቃቄ ጠብቁ። ሰላም ቆዩልኝ።